بسم الله الرحمن الرحيم الحمد لله وحده والصلاة والسلام على من لا نبي بعده ዛሬ በአላህ Subhanahu Wa Ta'ala ፈቃድ በተነጋገርነው መሰረት شرح ثلاثة الأصول እንጀምራለን ብለናል። ከዛው በፊት የሼኹል ኢስላም ሙሐመድ ኢብኑ አብዱል ወሃብ ረሂመሁላሁ ተዓላ አጠር ያለ ስለሱ ማንነት መግለጽ እወዳለሁኝ። እንደሚታወቀው هو شيخ الإسلام محمد ابن عبد الوهاب ابن سليمان ابن علي ابن محمد ابن أحمد ابن راشد ابن بريد ابن محمد ابن مشرف ابن عمر من بني تميم قصاتشو من بني تميم ناتشو اسماتشو محمد ابن عبد الوهاب ነው የተወለዱት ولد هذا العالم في بلدة العيينة عيينة በምትባለው መንደር ወይም አገር ነው የተወለዱት ዓመተ ሂጅራ 1115 ዓመተ ሂጅራ ነው የተወለዱትም في بيت علم وشرف ودين ዕውቀት ባለበት ቤት በተከበረ ዲን አህለ ዲን የዲን ባለቤት ሶላህነት ጥሩነት የተሞላበት በሆነ ቤት ነው የተወለዱት። እንዴት ቢባል አባታቸው ትልቅ ዓሊም ነበሩ። فأبو عالم كبير كان ትልቅ ሆነ ዓሊም ነበር። وجده سليمان عالم نجد في زمانه በዘመናቸው የነጅድ ዓሊም ታዋቂ ዓሊም ነበሩ። አስተዳደጋቸውን ስንመለከት حفظ القرآن قبل بلوغ 10 سنين 10 ዓመት ከመድረሳቸው በፊት ነው ቁርአንን በቃላቸው የሸመደዱት። ودرس في الفقه حتى نال حظا وافرا فقهን ትምህርትን ተምረዋል። ትልቅ የሆነን ደረጃን እስከሚደርሱ ትልቅ የሆነን ጣፋንታን እስከሚያገኙ ድረስ بل وكان موضع الإعجاب من والده لقوة حفظه በጣም حفظቸው ጠንካራ ከመሆኑ የተነሳ ወአባታቸው እጅግ በጣም ይደነቁባቸው ነበር ይባላል። አባታቸው እጅግ በጣም ይደነቁባቸው ይደሰቱባቸው ይገረሙባቸው ነበር። وكان كثير المطالعة في كتب التفاسير والحديث በርካታ የተፍሲር የሐዲስ ክታቦችን እጅግ በጣም ያጠኑ ነበር። وجد في طلب العلم ليلا ونهارا ቀንና ሌሊት ዕውቀትን በመፈለግ ጥረት አድርጓል። ቀን ሌሊት ሳይሉ ሳይመርጡ ለዕውቀት እጅግ በጣም ቀና ደፋ ብለዋል። فكان يحفظ المتون العلمية في شتى الفنون ተመልከቱ። በተለያየ በዕውቀት ዘርፍ የሚማሯቸውን የዕውቀት መትኖችን በቃላቸው ሸመድዱት ነበር። ሱብሃንአላህ ይህ አዲስ አይደለም። የቀደምት ዑለማዎች በዚህ መልኩ ነው መትንን አንብበው ሐፍዘው ነበር የሚጠብቁት። ዒልምን ለመማር የተለያየ በነጅድ ዙሪያ መካ በመካ ባሉ ዑለማዎች ላይ ቀርተዋል። ወደ መዲናም ተጉዘዋል። فقرأ على علمائها እዛ ባሉ በዑለማዎች ቀርተዋል። አብዱላህ ኢብኑ ኢብራሂም አሽምሪ በመባል የሚታወቁ ዓሊም በእነዚህም በልጃቸው الشهير إبراهيم الشمري بمبال متوقوت عالم قرتوالو እንደዚሁም المحدث الشهير محمد حياة السندي بمبالوت عالم علم تمرالو علم الحديث رجالون وأجازه بالأمهات هي عالم بتليم دمو كتب الستان إجازة اندي استمروا في قصتواتشوال. وكان الشيخ محمد بن عبد الوهاب رحمه الله تعالى قد وهبه الله فهما ثاقبا يعني እጅግ በጣም አሻግሮ የሚያይ يعني ጥልቅ የሆነን ግንዛቤ አላህ Subhanahu Wa Ta'ala ጀብቷቸው ችሯቸው ነበር ሰጥቷቸው ነበር። وذكاء مفرطا لكان የደረሰ የሆነ እንዲሁም ذكاءነት ብልህነት ተሰጥቷቸው ነበር። واكب على المطالعه والبحث كتابا በማንበብ በማጥናት ጥናት በማድረግ ላይ ጭንቅላታቸውን አቀርቅረዋል በመጽሐፍ والتأليف. وكان يثبت ما يمر عليه من الفوائد اثناء القراءه والبحث በተለይም ለየት የሚያደርጋቸው ነገር ምንድነው? እያነበቡ እየቀሩ በዛው መሃል ላይ በመሃል በጣም ወሳኝ የሆኑ ቁም ነገሮችን ይጽፉ ነበር፣ ማስታወሻ ይዞ ነበር ይባላል። وكان لا يسأم من الكتابة ከመጽሐፍ አይሰላችም ነበር ይባላል። وقد خط كتبا كثيرة በርካታ መጽሐፎችን ጽፏል። በተለይም ኢብኑ ተይሚያ ኢብኑ ቀይም ረሂመሁላሁ ተዓላ የጻፏቸውን አጠር ባለ መልኩ አዘጋጅተዋል። አሁንም በጣም ልዩ ትልቅ ዋጋ ያላቸው የሆኑ በራሳቸው ብዕር የጻፉት የሆነ ሙዚየም ውስጥ ላይ ይገኛል ማለት ነው። በተለይም አባታቸው ከሞቱ በኋላ 1153 ዓመተ ሂጅራ ላይ ከሞቱ በኋላ አባታቸው أخذ يعلن جهرا بالدعوة السلفية إلى توحيد الله ወደ ተውሂድ ጥሪ ማድረግ ጀመሩ። وإنكار المنكر منكرا ወደ ማውገዝ ጀመሩ። ويهاجم المبتدئة أهل
አውሳኒ ወልአውስናም ጣዖት አምላኪዎችን በእነሱ ላይ ረድ ማድረግ በእነሱ ላይ በቁርአን በሐዲስ በተመሰረተ በሆነ መልኩ ረድ ማድረግን ጀመሩ። ይሄንን ዳዕዋ ደግሞ ለማድረግ ወቀድ ሸደ ኡዝረሁ አልውላት ምን አል ሰዑድ ወቀወየት ሸውከቱ ወዛዓ ኸበሩሁ ይላሉ። በተለይም የዚህ አሁን ያሉ መንግስታቶች የሳውዲ መንግስታቶች የቀድሞ አባቶቻቸው ሰዑድ መሐመድ ብን ሰዑድ ከቢር ሌሎቹም ማለት ነው ወንድሞቻቸው ሁላቸውም አግዘውታል፣ አጠንክረውታል። የበለጠ ኃይሉ እየጠነከረ ሄደ። ዝናውም እጅግ በጣም ተሰራጭ። ያዘጋጃቸው መጽሐፎች እጅግ በጣም በርካታ መጽሐፎች አሏቸው። ከነዛ መካከል ኪታብ التوحيد ኪታብ كشف الشبهات ኪታብ الكبائر ኪታብ ثلاثة الأصول ኪታብ مختصر الإنصاف والشرح الكبير ኪታብ مختصر زاد المعاد وله فتاوى ورسائل جمعت باسم مجموعة مؤلفات محمد بن عبد الوهاب تحت إشراف جامعة الإمام محمد بن سعود بركاتا فتاوى رسائلوች አሉ። የሞቱት ሌላው መች ነው ቢባል توفي رحمه الله تعالى عام 1206 ዓመተ ሂጅራ ላይ ሞተዋል። رحمه الله رحمة واسعة وجزاه عن الإسلام والمسلمين خير الجزاء إنه سميع مجيب والحمد لله رب العالمين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين. هذا وصلى الله وسلم على نبينا محمد.